የዱባ መንፈስ የተመታ ይሁን። እግዚአብሔር ቤት ስትመጡ እምብርታችሁን ከፍታችሁ አትምጡ። የተቀዳደደ ሱሪ ለብሳችሁ አትምጡ። አይደለም መድረክ ላይ መቆም፣ ሌላ ዓለምን የሚመስል ማንነት እያሳያችሁ በእግዚአብሔር ቤት አትምጡ። የእግዚአብሔር ቤት ደግሞ ጣሪያና ግድግዳ ሳይሆን አንቺ ነሽ። የግብጽ ህይወት ካለቀቀሽ ሰው አትሆኝ፣ በመንገድ ላይ ነው የምትቀሪው። በተለያየ ዓለም ሆናችሁ ይሄንን አገልግሎት የምትሰሙ በሚዲያ የምታዳምጡ ከግብጽ ካልወጣችሁ የእግዚአብሔርን አሰራር አታውቁ፣ የእግዚአብሔርን ደመና አታውቁ፣ የእግዚአብሔርን ምሪት አታውቁ፣ የእግዚአብሔርን በጎነት አታውቁ፣ የእግዚአብሔርን ፍቅር አታውቁ። የእስራኤል ሕዝብ እግዚአብሔር እየመራው ወደ ግብጽ መሄድ ወደደ። ብዙ ክርስቲያን እግዚአብሔር ጫማውን ቀይሮለት፣ ልብሱን ቀይሮለት፣ ወዙን ቀይሮለት ግብጽ ይሄዳል። ወደ ግብጽ ኃጢአት ይሄዳል። የእግዚአብሔርን ነገር አያውቅም። የእግዚአብሔርን አመራር ካላወቅ አሰራሩ ባንተ ቤት አይገለጥም። ዱባ ሰፈር የሚወስድ የእግዚአብሔር ቤት ላይ የቦዘኔ ንግግር አይነገርም። የእግዚአብሔር ቤት የቅድስና ቤት ነው። ዛሬ ልብን የሚመልስ የእግዚአብሔር መንፈስ ይገለጣል። አያችሁ፣ ከግብጽ ያልወጣ ሰው የምልክቱን ልንገራችሁ። የእግዚአብሔር ደመና እየመራው ያጉረመርማል። ጌታዊ ይርስታል፣ ጌታዊ አለቀ። እንዴት ያልቃል? እየመራሽ የሚመራን እግዚአብሔርን የምታውቀው ልብን ከግብጽ ስታወጣ። እንደው ምን ማለት ነው? አንዳንድ ጊዜ እግዚአብሔርን እናገለግላለን የሚሉ በአንዳንድ ዘማሪ ነኝ ብሎ ዘማሪ ነኝ፣ የት እየሄድክ ነው? ልከተፍ እየሄድኩ ነው። ኪቦርዲስ የት እየሄድክ ነው? ከተፋ አለብኝ። ሰባኪውስ ከተፋ አለብኝ። ይሄ እኮ የዓለም ንግግር፣ የዓለም ንግግር። እግዚአብሔር ሳኦልን ምን አለ? አንድ በአንድ ከፍቶች ምን አድርገህ አጥፋ። የአማሌቃውያን መረጠ። እግዚአብሔር ማይወደውን መረጠ። እግዚአብሔር ምን አደረገው? ተቆጣ። እግዚአብሔር የሚቆጣውን ዛሬ እግዚአብሔር ቤት ላይ ንጹህ ሆኖ ተቀምጧል። የእግዚአብሔር መንፈስ ከሳኦል ሄዷል። ነገር ግን እግዚአብሔር የሚቆጣው በእግዚአብሔር ቤት ንጹህ ተደርጎ ተቀምጧል። ዛሬ ኃጢአት በእግዚአብሔር ቤት እንደ ንጹህ ዕቃ ተቀምጧል። የሚቃወም የለማ። ለምን ካላት በጣም ብዙ ክርስቲያኖች ልባቸው ግብጽ ነው። ዱባ ይመኛል፣ የዓለምን ይመኛል። እግዚአብሔር የሰጠ በትንሹ ነገር ካላመሰገንክ ሁሉ ጊዜ ዱባ ነው የምትፈልገው። አሰራር፣ ይሄ የሰማይ አሰራር ምና የሚባል ነገር አይተው ማያውቁትን እየበሉ ዱባ ይፈልጋል። ልብ ወደ እግዚአብሔር ካልተመለሰ ሁሉ ጊዜ ዱባ ነው የምትመኘው። ልቡ ግብጽ ያለ ሰው የሚያገለግለው ለዝና ነው፣ የሚያገለግለው ለአፍት ነው። የእስራኤል ሕዝብ ግብጽ ይሻለናል፣ አይ አንዳንዱ መሄድ ይሻለናል። ልባቸው ግን ፈጽሞ የት ነበር? ግብጽ ነበር። በእግዚአብሔር ቤት ሆነው የዓለምን የሚመኙ ስብከት ዝና ማውጫ አይደለም፣ መዝሙር ዝና ማውጫ አይደለም። እግዚአብሔርን ማገልገል መፎካከር አይደለም፣ ሰውን መግደል አይደለም። እግዚአብሔርን ማገልገል ፈጽሞ መውጣት ነው። የሚመራሽ ደመና ነው። የሚመራ የእሳት አምድ ነው። ደመናው እየመራ ሌላ ነገር አትፈልግ። የእሳት አምድ ካንተ ጋር እያለ ሌላ ነገር አትመኝ። የሚመራ እሱ ምን እንደሚያስፈልግ ያውቃል፣ የት እንደሚያደርስ ያውቃል። እግዚአብሔር እየመራ የት ነው የምደርሰው አትበል፣ እሱ እንደሚያደርስ ያውቃል። ስጡት ለእግዚአብሔር። ወይኔ እንደ ትላንትና እንደ እንትና ብሆን ኖሮ አትበል። የዓለም ኮልኮሌ ጋር ራስን አታወዳድር። እነሱስ በግብጽ በተያዘው ጭቃ ስለተያዙ ነው። አንተን የያዘ እኮ የዘላለም አምላክ ነው። ክርስትና ፈጽሞ ለእግዚአብሔር ተለይቶ መውጣት ነው።